በአሁኑ ሰዓት ብዙ ሰዎች በተሳሳተ መረጃዎች ቦርጭን ለመቀነስ ጊዜያቸውንና ገንዘባቸውን ሲያባክኑ እናያለን። ስብ ሁሉ ተመገቡ ስንላቸው ቦርጭን ለመቀነስ እንዴ ስብን ለማቅለጥ ስብ ተመገቡ ይሉናል። ምን አይነት ነገር ነው ብለው ኢቭን ሰሞኑን አንድ ጂም ያሰራ ሰው ደውሎልኝ ነበር በዚህ ጉዳይ። ስለዚህ አመጋግባችን አሁን ባልኳችሁና በዚህ መልኩ መሆን አለበት፣ መቀናጀት አለበት። ከዛ ውጭ ኤክሰርሳይዝ እየሰራችሁ ከዛ ባለፈ ደግሞ በጣም አላግባብ የሆነ የአመጋገብ ስርዓታውን የምትከተሉ ከሆነ ባሰባችሁት ልክ ሊቀንስ አይችልም ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም በአንድ የጤና ርዕሰ ጉዳይ ወደ እናንተ መጥቻለሁኝ። በዛሬ የጤና ርዕሰ ጉዳያችን የምንመለከተው ነገር የብዙዎቻችሁ የጤና ችግር ይሆናል ብዬ አስባለሁ። የጤና ችግር ባንለውም ብቻ ያው ብዙ ጊዜ እያስቸገራችሁ ያለ ነገር ይሆናል ብዬ አስባለሁ። በፍጥነት ቦርጭን ለመቀነስ የሚረዱ 5 መንገዶችን እናያለን። የቦርጭ ጉዳይ ብዙዎች ለፍተው ብዙዎች ተቸግረው አልሳካላቸው የሚሉ ሰዎች አሉና ኮሜንት ላይም ጥያቄዎች በጣም ይበዛሉ በዚህ ጉዳይ። እንደው ተስፋ ቆርጫለሁ የሚል ኮሜንት በተደጋጋሚ ያለውና ለዚህ ያግዛችኋል ብዬ አስባለሁ። የቪዲዮ በደንብ እስከ መጨረሻው ድረስ ተመልከቱት። እንግዲህ ቦርጭ በሆድ አካባቢ የሚጠራቀም አላግባብ የሆነ ስብ ነው። በ3 መልኩ ይጠራቀማል። አንደኛው የቪዘራል ፋት የምንለው ነው። በውስጥ አካል ክፍሎቻችን ውስጥ ሸፍኖ የሚይዝ ነው። ይህ አይነት የፋት ወይም የስብ መጠራቀም በተለይ በብዛት በጨጓራ አካባቢ፣ በአንጀታችን አካባቢ ዙሪያና በልብ አካባቢ ዙሪያውን ሸፍኖ የሚጠራቀም የስብ አይነት ነው ይህ ነገር። ሁለተኛ ደግሞ ሰብኩታነስ ፋት እንለዋለን። ይህንን በምናውቀዋለን እጃችንን እንደዚህ በመያዝ ፒንች በማድረግ ከላይ ቆዳ ስር ላይ የሚገኝ የስብ መጠራቀም አይነት ነው። ሶስተኛው ኤክቶፒክ ፋት እንለዋለን። ይህ ደግሞ ምንድነው? በሰውነታችን ውስጥ ባሉ ኦርጋኖች በሴሎች ውስጥ የሚጠራቀም የስብ አይነት ነው። ይሄ በጣም መጥፎ ነው። በጉበት ሴል ሊሆን ይችላል። በልብና በፓንክሪያስ በምንለው ቦታ ላይ ሴሎች ላይ ሊጠራቀም የሚችል የስብ አይነት ነው። ይህ መጥፎ ነው። በተለይ ፓንክሪያስ አካባቢ የኢንሱሊን ሆርሞንን የመመረት ሁኔታ ስለሚያዛባ ኢቭን በጣም ለብዙ ነገሮች የሚያጋልጥ የስብ የመጠራቀም አይነት ነው። ስለዚህ በዚህ በ3 መልኩ ስብ ይጠራቀማል ወይም ቦርጭ ይጠራቀማል። ይህ አላግባብ የሚጠራቀም ቦርጭም እንግዲህ ለስኳር በሽታ በተለይ ለታይፕ 2 ለምንለው የስኳር በሽታ፣ ለልብ፣ ለካንሰር፣ ለደም ግፊት፣ ለኩላሊት በሽታና ሌሎችም ነገሮች የሚያጋልጥ በጣም መጥፎ የሆነ ነገር ነውና ይህ ነገር መስተካከል አለበት። ሁላችሁም እንደዚህ አይነት የአላግባብ የስብ መጠራቀም ካለ ይህንን ማስወገድ ጥረት ማድረግ አለባችሁ። ብዙ ጊዜ በአሁኑ ሰዓት በተሳሳተ መረጃ ብዙ ሰዎች ይህን ነገር ለማስተካከል ጊዜያቸውን በጣም ሲያባክኑ እናያለን። ከዚህም አልፎ ደግሞ ገንዘባቸው ሁሉ ኢንቨስት ያደርጋሉ ይሄን ለመቀነስ ሲባል። ዋናው ነገር ግን በተለይ 2 ነገሮች እንድትዙልኝ ይፈልጋለሁ። ለቦርጭ መጠራቀም መንስኤዎችን መለየት ከናንተ ይጠበቃል። እንደ ቦርጫችሁን ለመቀነስ ስታስቡ እነዚህ መንስኤው ምን ስለሆነ ነው ቦርጭ ሊጨምር የቻለው የሚለውን ነገር እነዚህ ከ5ቱ አሁን ከምነግራችሁ ነገሮች አይወጣምና እነዚህን የመለየት እናንተ ጋር ያለ የትኛው ነው የሚለውን ማወቅ ይግድ ይላል። እነዚህን አሁን የምነግራችሁን 5 መፍትሄዎችን ደግሞ አቀናጅቶ መጠቀም ደግሞ በጣም ኢፌክቲቭ ያደርጋል። ከዛ ውጭ በጣም አስቸጋሪ ነው የሚሆነው። አንዱን ይዘን አንዱን ደግሞ ትተን መልሶ ያው ይሆናል እና እነዚህንም ማድረጉ በጣም ተገቢ ነው። እንግዲህ ወደ ዋናው ጉዳይ እንግባ። ከዛ በፊት ግን ቻናሉን ሰብስክራይብ ማድረጉን አትርሱ። ላይክም ሼርም አድርጉት ለሌሎች እንዲደርሳቸው። እንደዚህ መሰሉ በጣም ጥሩ የሆኑ የጤና መረጃዎችን የምታገኙበት ስለሆነ ግዴላችሁም ሰብስክራይብ አድርጉት፣ ይጠቅማችኋል አንድ ቀን ብዬ አስባለሁ። አንደኛው እንግዲህ ቦርጭን ስናስብ አመጋግባችን መፈተሽ አለበት። አመጋገብ ስርዓታችን ምን ይመስላል የሚለውን ማሰቡ በጣም ተገቢ ነገር ነውና ይሄ ምንድነው እዚህ ጋር የምነግራችሁ ነገር ቶሎ የሚፈጩ ወይም ቶሎ ወደ ግሉኮስ የሚቀየሩ በደም ውስጥ የግሉኮስ መጠንን በጣም ፒክ የሚያደርሱ የሚጨምሩ ነገሮችን አለመመገብ ነው። ይህ ምንድነው? የኢንሱሊን ሆርሞን ኢንሱሊን በጣም ትልቅ ሆርሞን ነው ሰውነታችን ውስጥና ይህ የቦርጭ መጠራቀም ላይ ለበሽታዎችም ስኳር በሽታን ጨምሮ የዚህ ሆርሞን ኢምባላንስ ወይም ችግር መፈጠር ነው ለዚህ ችግር የሚዳርገውና የኢንሱሊን ሆርሞን እንዲጨምር በማድረግ በደም ውስጥ የሚጠራቀመውን ስኳር መጠን ወይም የግሉኮስ መጠን ወደ ስብነት ወይም ወደ ተለያዩ የሰውነታችን ክፍሎች እንዲጠራቀም በማድረግ እንዲቀየር በማድረግ ትልቅ ሚና የሚጫወት ስለሆነ ለምሳሌ አሁን ስኳርና ምን ልናነሳ እንችላለን? ስጋ በልታችሁ እዩት። ስኳር አሁን ከሻይ ጋር ወይም ከቡና ጋር ብትጠቀሙ ቶሎ ግሉኮስን ይጨምራል ደም ውስጥና ይህ መጥፎ ነው ማለት ነው። ነገር ግን ስጋ ነገር ወይም ደግሞ ወድን ያዝ የሚያደርግ ምግቦች ከተመገባችሁ ደግሞ ቀስ እያሉ ነው በደም ውስጥ ያለውን የግሉኮስ መጠን እየጨመሩት የሚሄዱ ማለት ነው። ስለዚህ እነዚህ ለዚህ ችግር አይዳርጉንም ማለት ነው። ስለዚህ በቀላሉ በደም ውስጥ የግሉኮስ መጠን ወይም የስኳር መጠን በፍጥነት የሚጨምሩ ምግቦችን መመገብ እናቆማለን ወይም እንቀንሳለን ማለት ነው። ይህንን ቦርጭን ለመቀነስ ያሰባችሁ ሰዎች እነዚህ ነገሮች የተወሰኑትን ልንገራችሁ። ማቆም ወይም መቀነስ ያለባችሁ ምግቦችን፣ አንደኛ ዳቦ፣ ፓስታ፣ መኮረኒ። እነዚህ ነገሮች በቀላሉ ነው የሚቀየሩት። ምክንያቱም በተለይ በፋብሪካ የፋይበር ምርታቸው ወይም የፋይበር ይዘታቸው ይነሳና ፕሮሰስ ተደርገው በጣም ግሉኮስ የሚጨምሩ ነገር ናቸውና እነዚህ መቀነስ ያስፈልጋል። ሩዝን፣ ኬክ
ጁስ፣ ጣፋጭ ምግቦችና ስኳርን ጨምሮ ሌላው ደግሞ የተቀነባበሩ ምግቦች በፋብሪካ ላይ የተቀነባበሩ ከሆኑ የግሉኮስ ይዘታቸው ወይም የስኳር ይዘታቸው ከፍ ተደርጎ ነው የሚሰራውና እነዚህን መቀነስ አለባቸው ወይም ማቆም። ሌላው አልኮል ነው። የጉበት ስብን በመጨመር እንደው በጣም አጋላጭ ነውና የስኳር ይዘቱን ከፍ ያለ ስለሆነ አልኮልን ማቆም ወይ መቀነስ ግድ ይላል። ሌላው ቺፕስ የምንለው ድንች በጣም ካርቦሃይድሬት ነውና በቀላሉ አንደኛ የያዘው ትራንስፋት አለው ሲጠበስ የሚይዘው ነገር መጥፎ የሆነ ዘይት ማለት ነው። አብሮ ሲጠበስ የሚቀየር የስታርች ይዘቱ ከፍ ያለ ስለሆነ ኮሌስትሮል ሁሉ የመጨመር ባህሪ ስላለው እነዚህ ነገሮች ማስወገድ ይጠበቅባቸዋል ማለት ነው። ምግባቸው ላይ መመገብ ያለባችሁ ልንገራችሁ። መመገብ ያለባችሁ በዋናነት ከፍተኛ ፕሮቲን ነው። ፕሮቲን ይዘታቸው ከፍ ያሉ ለምሳሌ ቀይ ስጋ፣ ባቄላ፣ እንቁላልና ሌሎችም አሉ ጥራጥሬ ዘሮች የፕሮቲን ይዘታቸው ከፍ ያሉ ምግቦችን መመገቡ በጣም አሪፍ ነው። ባይዘይ እንዴት አያወፍርም ምናምን ይላሉ። ስብ ሁሉ ተመገቡ ስንላቸው ቦርጭን ለመቀነስ እንዴ ስብን ለማቅለጥ ስብ ተመገቡ ይሉናል። ምን አይነት ነገር ነው ብለው ኢቭን ሰሞኑን አንድ ጂም ያሰራ ሰው ደውሎልኝ ነበር በዚህ ጉዳይ በደንብ ግልጽ ለመሆን ስለፈለገ እና ብዙ ሰዎችን በዚህ ጉዳይ ይወዛገባሉ። ስብን ለማቅለጥ ስብ ተመገቡ ይሉናል። እንዴት ነው እንዴት ቢሆን ነው ይላሉ። ይሄ በጣም ትክክል ያልሆነ አመለካከት ነው። ምክንያቱም እዚህ ጋር ማስረዳችሁ ነገር ምንድነው የተሻለ ፕሮቲን ይዘት ያላቸው ምግቦች በምትመገቡ ሰዓት ምንድነው የሚሆነው ነገር አንደኛ የረሃብ እንትናችሁ ይቀንሳል። በደም ውስጥ የግሉኮስ መጠኑ በጣም አላግባብ ስለማይጨምር በደንብ ቀስ ብሎ ነው በደም ውስጥ የግሉኮስ ወደ ግሉኮስ እየተቀየረ ሰውነታችን የሚጠቀምበት። ስለዚህ ከደም ውስጥ ወጥቶ የሰውነታችን ክፍል ላይ የመጠራቀም እድሉ በጣም ዝቅተኛ ነው ማለት ነው። ስለዚህ አያችሁት አይደለ? ካርቦሃይድሬት ወይም ስኳር ነክ ተሎ በደም ውስጥ የሚጨምሩ ግሉኮስ መጠናቸው ተሎ የሚጨምሩ ከሆነ በኢንሱሊን ሆርሞን አማካኝነት ከደም ውስጥ እንዲወጡ ይደረግና ሴሎቻችን ላይ ወይም ደግሞ ጉበት ወይም ደግሞ ሌሎች ስብ የሚጠራቀምባቸው ቦታዎች ላይ እንዲቀመጡ ይደረጋል ማለት ነው። አላግባብ በደም ውስጥ ግሉኮስ መጨመር ስለሌለበት እነዚህ የከፍተኛ ፕሮቲን ወይም ደግሞ ጤናማ የሆኑ ስቦች ስትመገቡ ግን ቀስ እያሉ ነው በደም ውስጥ የግሉኮስ መጠንን እየጨመሩ የሚሄዱ ወይም ደግሞ ቀስ እያሉ ነው የሚለቀቁት ማለት ነው። ስለዚህ አላግባብ የሚጠራቀም ስብ የለም ማለት ነው። ስለዚህ ከፍተኛ የሆኑ የፕሮቲን ይዘት ያላቸው ምግቦችና ጤናማ የሆኑ ስቦችን ስንመገብ አሁን ጤናማ ስብ ስንል በደንብ ከአትክልት የምናገኘዋለሁ፣ ከአቮካዶ፣ ከአሳ፣ ከለውዝ የምናገኘው ከኦሊቭ ኦይል የምናገኘውን ስብ ማለታችን ነው እንጂ ጤናማ ያልሆነ ሳቹሬትድ የሆነ ስብ የምትመገቡ ከሆነ ደግሞ ሌላ የደም ስርና የልብ ጋር ተያያዙ የሆኑ በሽታዎች ሊዳርግ ስለሚችል እሱን ማስተካከል ግድ ይላል ማለት ነው። ሌላው የፋይበር ይዘታቸው ከፍ ያሉ ምግቦችን መመገብ ለምሳሌ ባቄላ ሊሆን ይችላል፣ አተር፣ ለውዝ፣ አጃና ተልባ ሌሎችም ፋይበር ይዘታቸው ምንድነው ፋይበር አሰር የምንለው ነገር ያልወጣ ማለት ነው ከአብሮ ያለ እነዚህ ምግቦች በጣም ጥሩ ናቸው። ለምን ተሎ አይፈጩም፣ በዛ ላይ ደግሞ ቀስ እያሉ ነው የራብ ስሜታችንንም ተሎ እንዲመጣ አያደርጉ ማለት ነው እና በቀላሉ ክብደት እንዲቀንስ ያደርጋሉ። ፋት ወይም ደግሞ ስብም እንዲቀልጥ እንዲፈጭ ምክንያት ይሆናሉ ማለት ነው። ስለዚህ አመጋገባችን አሁን ባልኳችሁና በዚህ መልኩ መሆን አለበት። ሌላኛውና ሁለተኛው ደግሞ በጣም ወሳኙ ነገር አላግባብ የተጠራቀመን ስብ ወይም ቦርጭ ለማቅለጥ የሚረዳን ዘዴ ደግሞ ምንድነው? የጾም ዘዴዎችን መጠቀም ነው። ጾም እንግዲህ የተለያዩ ዘዴዎች አሉ። አሁን ከዚህ ቀደም የሰራሁላችሁ ቪዲዮ አለ የጾም አይነቶችን የውሃ ጾም ብለን የሰራ ነው ማለት ነው። ኦልተርኔት ዴይ የምንለው አለ አንዳንድ ቀን እያለፍን የምንጾመው ጾም። ሁለተኛ ደግሞ 16-8 የምንለው አለ 16 ሰዓቱን እንጾማለን፣ 8 ሰዓቱን ደግሞ የመመገቢያ ጊዜ አለን ማለት ነው። ሌላው ደግሞ 5-2 የምንለው አለ በሳምንት ሁለቱን ቀን መጾም፣ ሌላውን ቀን ደግሞ የመመገቢያ ጊዜ ይሆናል ማለት ነው። እኔ ግን አድቫይስ ማድረጋችሁ በጣም ሪኮመንድ የሚደረገው የጾም አይነት ግን 16-8 የሚባለው ነው። 16ቱን ሰዓት ትጾማላችሁ፣ 8ቱን ሰዓት ደግሞ የመመገቢያ ጊዜ ታደርጉታላችሁ ማለት ነው። ስትመገቡ ቅድም ያልኳችሁን ምግቦች መሆን አለበት። በጾም ሰዓት ግን ውሃና ስኳር የሌለው ቡና መጠቀም ትችላላችሁ ማለት። ስለዚህ ይህንን በምታደርጉበት ጊዜ ከ2 እስከ 4 ሳምንታት ጥሩ የሚባል ለውጥ ታያላችሁ። በእርግጠኝነት አላግባብ የተጠራቀመ ፋት ወይም ደግሞ ስብ እየቀለጠ እየቀነሰ ይሄዳል ማለት። ስለዚህ ጾም በጣም ወሳኙ ነገር ነው። ጾም ለምንድን ነው እንደዚህ ተመራጭ የሚያደርገው? አንደኛው ምክንያት በደም ውስጥ ያለን የግሉኮስ መጠን ይቀንሳል። ጾም በምትጾሙ ሰዓት ይቀንሳል በደንብ ማለት ነው። በዚህ ሰዓት በጉበት እና በተለያዩ ጡንቻዎች ላይ የተጠራቀመ ግላይኮጅን በምንለው ፎርም የተጠራቀመ ነገር አለ። ይሄ ነገር ምን ይሆናል? መቅለጥ መሰባበር ይጀምራል ማለት ነው። ስለዚህ ይሄ እየተሰባበረ እኛ ምግብ እየወሰድን ስላልሆነ ይሄ ግላይኮጅን የምንለው ነገር እየተሰባበረ አዲስ ግሉኮስ እየተሰራ ሰውነታችን ይጠቀምበታል ማለት ነው። ለምን? ምግብ እየወሰድን ስላልሆነ ማግኘት ስለማይችል ያለውን ሰውነት ውስጥ ያለውን ነገር እየተሰባበረ
ይጠቀምበታል ማለት ነው። ሌላው ደግሞ ምንድነው የተጠራቀመውን ስብ ወደ ግሉኮስ መቀየር ይገደዳል ሰውነታችን። ይሄ ኬቶጄኖሲስ እንለዋለን ወይም ደግሞ ሊፖላይሲስ ሊፒድ ላይስ ይደረጋል። ምንድነው ብሬክዳውን እየተደረገ ወደ ግሉኮስ እየተቀየረ ሰውነታችን በሚፈልገው በግሉኮስ መልኩ እንድንጠቀም ያደርገዋል። በዚህ ሰዓት ምን ተፈጠረ ማለት ነው? ስብ እየቀለጠ ሄደ ማለት። ስብ ቀለጠ ማለት ደግሞ ልክ የተጠራቀመ ቦርጭ እየቀነሰ ይመጣል ማለት ነው። በዚህ መልኩ ጾም ትልቁን ስራ ይሰራል ማለት ነው። ስለዚህ ጾም በጣም ወሳኙና ሁለተኛው ዘዴ ነው። ወደ ሶስተኛው ነው። ወደ ሶስተኛው ከመሄዳችን በፊት አሁንም ቻናሉን ሰብስክራይብ አድርጋችሁታል? አላርጋችሁት ከሆነ አድርጉት፣ ግዴላችሁም ይጠቅማችኋል። ወደፊት ለሌሎችም ደርስ ሼርና ላይክ አድርጉላቸው። ሶስተኛው ደግሞ የተመረጡ እንቅስቃሴዎችን ማድረግ ነው። ሁሉም አይነት እንቅስቃሴ ላይሆን ይችላል። በተለይ ቦርጭ አካባቢ ወይም ደግሞ እዚህ ሆድ አካባቢ የተጠራቀመን ስብ ለማጥፋት ብዙ እንቅስቃሴዎች የሚጠቅሙ ቢሆንም ግን የተመረጡትን አምስቱን ግን አሁን እነግራችኋለሁ። በተለይ ኮር ኤክሰርሳይዝ ወይም የሆድና የጀርባ ጡንቻዎችን የሚያንቀሳቅሱ እንቅስቃሴዎች በጣም ተመራጭ ናቸው። አንዳንዶቹ ለመግለጽ ስለሚያስቸግሩ ምስሉ ላይ ተመልከቷቸው። አንደኛው በመዝለል በመቀጠል ደግሞ ፑሻፕ መስራት እንደምትመለከቱት ይሄ በጣም ተመራጭ ነው። ሁለተኛው ደግሞ ባይስክል ክራንች የምንለው ነው። በጀርባ ከተኛችሁ በኋላ እግራችሁን በማፈራረቅ ልክ ብስክሌት የመንዳት አይነት እንቅስቃሴ እግራችሁን ማድረግ የሆድ አካባቢ ጡንቻን በጣም ስለሚያንቀሳቅስ ማለት ነው። ሶስተኛው ደግሞ ፕላንክ ኤክሰርሳይዝ የምንለው ነው። ይሄ ደግሞ ምንድነው እንደ ፑሻፕ ከሆናችሁ በኋላ ፎርአርም ነው የምትጠቀሙት። ይሄኛውን ሳይሆን ይህን ፎርአርም የምንለውን እንደዚህ ሆናችሁ ለረጅም ጊዜ በቻላችሁት አቅም ይዛችሁ የመቆየት ፕላንክ ኤክሰርሳይዝ እንለዋለን እና ይህም የሆድ ጡንቻ በጣም እንዲንቀሳቀስ ስለሚያደርግ። አራተኛ ደግሞ ሌግ ራይዝ የምንለው ነው። በጀርባችሁ ትተኛላችሁ፣ እዚህን እግራችሁን ላይ እናታች የማድረግ እንቅስቃሴ ማለት ነው እንደምትመለከቱት። አምስተኛ ደግሞ ቪሼፕ ኤክሰርሳይዝ ምንድነው? ትቀመጣላችሁ፣ ከእግራችሁ ወደ ላይ ይነሳል። ከዚህ ከአንገታችሁ ወይም ከጀርባችሁ ደግሞ አሁንም ወደ ላይ ከፍትላላችሁ። ስለዚህ እዚህ አካባቢ ላይ ያሉ ጡንቻዎች በደንብ እንዲወጠሩ እንዲንቀሳቀሱ ያግዛል ማለት ነው። ስለዚህ እነዚህን አምስቶችን ሌሎችን ቢኖርም በጣም ሪኮመንድ አደርጋለሁ እንደኔ። ሌላው አራተኛውና በጣም ወሳኙ ነገር ደግሞ ቦርጭን ለመቀነስ ደግሞ በቂ እንቅልፍ ማግኘት ነው። የሰው ልጅ በቀን ቢያንስ ከ7 እስከ 8 ሰዓት እንቅልፍ ማግኘት አለበት። ይህ ተፈጥሯዊ ግዴታ ስለሆነ ማለት ነው። ነገር ግን ሰዎች በተለያየ ምክንያት እንቅልፍ በሚያጡ ሰዓት ምግብ ፍላጎታቸው ወይም ደግሞ የአፒታይታቸው እንዲጨምር ያደርጋል። ምክንያቱም የሚመጣው ምንድነው የሆርሞን ለውጥ ስለሚያመጣ ነው። እንቅልፍ እጦት በራሱ ሆርሞናል ቼንጅ ስለሚያመጣ የግሮዝ ሆርሞን እንዲቀንስ ያደርጋል። የሌፕቲን የምንለው ሆርሞን እንዲቀንስ ያደርጋል። ከዚህ ባለፈ ደግሞ የስትረስ ሆርሞን የምንላቸው ነገሮች እንዲጨምሩ ያደርጋሉ እና እኒህ ነገሮች ተያይዘው አፒታይታችን ወይም የምግብ ፍላጎታችን እንዲጨምር ስለሚያደርግ ቦርጭ የበለጠ እንዲጠራቀም ወይም ደግሞ እንዲጨምር ምክንያት ስለሚሆን በቂ የሆነ እንቅልፍ ማግኘት ሌላው አራተኛው መፍትሄ ነው ማለት ነው። አምስተኛ ደግሞ ጭንቀት መቀነስ ነው። ጭንቀት ባይዘው ከሰው ጋር ተለይቶ ላያውቅ ይችላል። ነገር ግን በልኩ መሆን አለበት። አላግባብ ለረጅም ጊዜ የሚኖር ጭንቀት ካለ ስትረስ ካለ የአድሬናሊን ሆርሞን ወይም ደግሞ የኮርቲሶል የምንላቸው ሆርሞኖች የጭንቀት ሆርሞኖች እንዲጨምሩ ያደርጋሉ። እነዚህ ነገሮች ደግሞ የሜታቦሊዝም የምግብ የእንሽርሽሪት ስርዓታችንን እንዲቀየር ያደርጋሉ እና እነዚህ ነገሮች ምንድነው ረሃብ እንዲጨምር የምግብ ፍላጎታችሁ እንዲጨምር ምክንያት ይሆናሉ። ይሄ ደግሞ ምግብ በደንብ ተመገባችሁ ማለት ረሃብ ጨመረ ማለት ፍላጎታችሁ ጨመረ ማለት ምግብ መመገባችሁ አይቀርም። ይህን በምታደርጉ ሰዓት በደም ውስጥ ያለው የግሉኮስ መጠን ይጨምራል ማለት ነው። ሲጨምር ደግሞ ቅድም ያልኳችሁ የኢንሱሊን ሆርሞን በደም ውስጥ የጨመረውን ግሉኮስ አስወጥቶ ወዴት ያደርገዋል? ወደ ጡንቻዎቻችንና ወደ ሴሎች እንዲጠራቀም ያደርገዋል፣ በፋት መልኩ እና በሌላ የግሉኮስ አይነት መልኩ ማለት ነው። ስለዚህ ፋት እንዲጠራቀም ምክንያት ይሆናል። እነዚህን 5 ነገሮች ተግብራችሁ በእርግጠኝነት አላግባብ የተጠራቀመን ስብ የሆድ አካባቢ ስብ ወይም ቦርጭን መቀነስ ትችላላችሁ። ግን እነዚህ ስትጠቀሙ አንዱን ከአንዱ ማቀናጀቱ በጣም ተገቢ ነው ብዬ አስባለሁ። ኤክሰርሳይዝ እየሰራችሁ ከዛ ባለፈ ደግሞ በጣም አላግባብ የሆነ የአመጋገብ ስርዓታውን የምትከተሉ ከሆነ ባሰባችሁት ልክ ሊቀንስ አይችልም ማለት ነው። ስለዚህ እነዚህን አቀናጅታችሁ በመጠቀም አላግባብ የተጠራቀመን ስብ ቦርጭን መቀነስ ትችላላችሁ የሚል ትምህርት ነው ዛሬ ይዤላችሁ ለእናንተ የመጣው። በእርግጠኝነት ይጠቅማቸዋል ብዬ አስባለሁ። ሌሎች ደግሞ ሼር አድርጉላቸው፣ እንደዚህ አይተው ይህንን ይጠቀሙበታል ብዬ አስባለሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቻው። እንዲሁም ቻናሉን ደግሞ ሰብስክራይብ ማድረጉንም እንዳትረሱ።